እውነቴን ነው። ዛሬ ደግሞ አክቲቪስት መሆን ማለት ምን እንደሚታይ ታውቃላችሁ? እውነት ሀገራችን ኢትዮጵያ ተለውጣ አድጋ እኛም በሷ ውስጥ ተለውጠን አእምሯችን ተቀይሮ ሀገሪቷ ውብ ሆነ ኔክስት ጄኔሬሽንም ተጠቃሚና አእምሮ የተለወጠ ሆኖ አድጎ ያ ነው የሚታየው። ስለ ሃይማኖት፣ ስለ ብሔር የሚያስብም የሚጨቃጨቅ ወጣትም ያለ አይመስለኝም። ሃይማኖት እያንዳንዱ ሰው የራሱ ሃይማኖት አለው፣ ማመን ይችላል፣ መብቱ ነው። ብሔርም እንደዛ ማንኛውም ሰው ብሔር አለ። ይሄ ግን የኔ ብቻ፣ የኔ ብሔር ብቻ፣ የኔ ሃይማኖት ብቻ የሚለው ነገር በቃ እውነት መጥፋት አለበት። አንድነት ብሔርን የፈጠረው ፈጣሪ አይደል? ኦሮሞን የፈጠረው ሰው ነው እንዴ? ማርያም የፈጠረው ሰው ነው? ወላይታን የፈጠረው ሰው ነው? በልዩነት በቃ በውበት ነው እንደው የምትይል። ይሄን ደግሞ ፈጣሪ ነው የፈጠረው። ይሄንን አንድ ብቻ አድርግ ምን የምትሉት ነገር ፈጣሪ ጋር የምትጋጩ ሰዎች ናቸው። የምሬን ነው። ስለዚህ ሁላችንም ተቻችለን ግን ውብ ሀገር አለ፣ የተመረቀ የተባረከ ምርጥ የተባረከ ህዝብ ብዙ አይደለም ችግር። መሪዎችና እናውቃለን ባዮች። ወጣቱ ደግሞ የሚፈልገው ለውጥ ነው። ይሄ ወይ ብሔርህን ምናምን አይደለም ወይ ሃይማኖት ምናምን አይደለም፣ ለውጥ። ስለዚህ በነፃነት በእኩልነት ተከባብረን ተደማምጠን የምንኖር ከሆነ ውብ ሀገር አለችን የተባረከች። ስለዚህ ባካችሁ ቲቪስት ባዮችን፣ ሃይማኖተኞችን ጥሩ ነገር እናስብ። ጥሩ ነገር እውነቴን ነው። እኔ አሁን በዚህ በአጭር ጊዜ ውስጥ የሆነ ጥሩ ነገር አይተናል። ግን ይሄ ቅርታ አድርጉልኝ የድሮ አእምሯችን ውስጥ የተቀረጸው የተበላሸ ነገር ወደ ቼንጅ እንዳንሄድ እየያዘን እያስቸገረን ያለን ነገር እሱ ነው ችግራችንና እሱም ደግሞ ወጣቱም አዛውንቱም በጎውን ነገር አስበው ወደ ተለወጠች ሀገር፣ ወደ አደገች ሀገር ለእኛም የምትሆን ለልጆቻችንም የምትሆን ሀገር እንፍጠርላችኋለሁ። በርታ። ይሄ ጥላቻ፣ ይሄ መገፋፋት የአጋንንት ስራ ነው። ስለዚህ አጋንንቱን እንደው ፈጣሪ ከሀገራችን ላይ ያንሳለን። የምንከባበርበት፣ የምናድግበት፣ የምንዋደድበት ሀገር ያርግልን እላለሁ። አመሰግናለሁ። ጨርሻለሁ።